ኢራን ጦርነት ላይ ብትሆንም ከኢራን አስደሳች የሳይንስ ዜና ተሰምቷል። ይህ የሳይንስ ዜና የተሰማው ደግሞ ኢራናዊ ሳይንቲስት በዓለም አቀፍ ደረጃ አሸናፊ ሆኗል። ይህ ሳይንቲስት ኬቨን መዳኒ ይባላል። ታዋቂ ሳይንቲስት ነው። የስቶክሆልም ዋተር ፕራይዝ የ2026 ማለትም የዘንድሮ ተሸላሚና ሎሬት ሆኗል ማለት ነው። ይህ ሽልማት የሚሰጠው የዋተር ሰስቴናቢሊቲ ፕሮቴክሽን ላይ እና አንደርስታንዲንግ እንዲፈጠር ላደረጉ ሳይንቲስቶች ነው። ባለፉት ዓመታት ከውሃና ከውሃ ጥበቃና ከሌሎች ጋር ባደረጋቸው ምርምሮችና ጥናቶች ምክንያት ዘንድሮ የስቶክሆልም የዋተር ፕራይዝ አሸናፊ ሆኗል ማለት ነው። ይህ ሳይንቲስት እንደተናገረው ከሆነ አሁን ላይ ጦርነትና የተለያየ ሀዘን ላይ ብንሆንም ይህ ነገር አልፎ ግን አብሮኝ ከሰሩ ሳይንቲስቶችና ከህዝቤ ጋር ይህንን ደስታዬን ማክበር እፈልጋለሁ ብሏል። ኢራን ይህ ብቻ ሳይሆን ከዚህ በፊትም ሌሎች ታላላቅ ዓለም አቀፍ ሳይንቲስቶችን አፍርታለች። ለምሳሌ እንደ ማርያም ምርዝካኒ የመሰለ የመጀመሪያዋ ሴት የፊልድ ተሸላሚ ማለትም በሂሳብ የኖቤል ተሸላሚ የሆነችው እስካሁን 2 ሴቶች ናቸው። አንዷ እሷ ናት። እሷንም ያፈራች ሀገር ናት ኢራን ማለት ነው። እስቲ እናንተ ኮመንት ላይ አሳውቁኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።